ህይወትን ቀለል አድርጎ ለመኖር ንፉግነትን ማስወገድ ነው። ንፉግነትን ማስወገድ። ንፉግ የሆነ ሰው ደግሞ የበለጠ ህይወቱ ከባድ ነው ማለት ነው። ከባድ ነው። አንድ ጊዜ ፕሬዚደንት ባራክ ኦባማ ፕሬዚደንት እያለ አንድ ጥያቄ ተጠየቀ። የዓለም ችግር ምንድን ነው ብለው ጠየቁት። የዓለም ችግር ምንድን ነው? እንግዲህ ፕሬዚደንት ኦባማ በጣም የተማረ ሰው ነው። ትንታኔ በመስጠት የታወቀ ሰው ነው። በጣም ጥሩ ተናጋሪ ነው። የዓለም ችግር በተለይ የኢኮኖሚ ችግሯ ምንድን ነው ብለው ጠየቁት። ምን ብሎ መሰለ? እኔ ጥያቄውን ስሰማ ትንታኔ ልሰማ ነበር የጠበኩት። እሱ ግን አንድ ቃል ነው የተናገረው፣ ግሪድ አለ። የዓለም ችግሯ ግሪድ ነው አለ። ግሪድ ማለት ንፉግነት ማለት ነው። እንግዲህ በአንድ ቃል የዓለምን ችግር ግለጽ ሲባል ማለት የዓለምን ችግር ሲጠይቅ በአንድ ቃል ነው ያስቀመጠው፣ ግሪድ ነው አለ። እና ንፉግነት ነው። ሰዎች ምን ይላሉ? how can I get more and more and more ይላሉ አለ። ግን ማለት የነበረባቸው how can I give more and more and more ነበር ማለት የነበረባቸው እሱም ነው አለ። ግን more and more እንዴት ላግኝ ነው እንጂ እንዴት ልስጥ አይሉም የሚል ነው። ይሄን ለማስረዳት አንዳንድ ምሳሌዎችን ልስጥሽ ቢ ነው። ሁለት ወንድማማቾች አውቃለሁ እና አንደኛው በቢዝነስ ዓለም ሄዷል እና በጣም ሀብታም ነው። አንደኛው ደግሞ ይሄ ከመጽሐፍ ጋር ሲታገል ምሁር ነው፣ ሲያስተምር፣ ሲጽፍ ምን ሲል ሀብት የለውም። እዚህኛው ወንድምየው ቤት ግቢ ውስጥ 4 መኪና ቆሟል። ሀብታሙ ቤት ወንድምየው ቤት። ይሄኛው ደግሞ በታክሲ ነው የሚሄደው። አሁን የምጠይቀው ጥያቄ ይሄ ነው። ከነዚህ ከ4 መኪናዎች አንዱን አንስቶ ለወንድሙ ቢሰጠው ለእናቱ ልጅ ለእናት ለአባቱ ልጅ ነው ለሌላ አይደለም እኮ። ከነዚህ ከ4ቱ መኪናዎች አንዱን አንስቶ ቢሰጠው ምን ችግር አለው? ችግር አለው? ምንም ችግር የለው። ግን አይሰጠውም። ያ በታክሲ ይታገላል። እዚህኛው ጋር ወንድሙ ቤት 4 መኪና ቆሟል። ይሄንን ታያለሽ። ሁለተኛ ምሳሌ ልስጥሽ። እህትማማቾች አሉ። እሺ፣ የአንድ እናት የአንድ አባት ልጆች ናቸው። እቺኛዋ ትልቅ ቤት አላት። በጣም ሰፊ ግቢ ያለው ሂውጅ የሆነ ቤት አላት፣ ፓላስ የመሰለ። ከዛ ተጨማሪ ደግሞ አፓርትመንቶች አሏት። ያቺኛዋ ደግሞ የምትኖረው ኮንዶሚኒየም ውስጥ ነው። ታግላ ነው የምትከፍለው። እህትየዋ ተከራይታ ነው የምትኖረው። ኮንዶሚኒየም ተከራይታ ቤት ኪራይ ታግላ ነው የምትከፍለው። የአንድ እናት የአንድ አባት ልጆች ናቸው። ጥያቄው ምንድን ነው? እቺ ከአፓርትመንቶቿ አንዱን ለእሷ ብትሰጣት ምንድን ነው ችግሩ? ምንም ችግር የለም። ምንም ችግር የለውም አይደል? እህቷ ናት ብትኖርበት አትሊስት ብትኖርበት መውሰድ እንኳን አይደለም እኮ እንደው ብትኖር ቤት ክራይ ባትከፍል እንደው ብትኖርበት ምን አለበት? በጣም እሺ። አብሮ አደግ ጓደኛሞች አሉ። አሁንም አውቃቸው። ይሄኛው ሚሊዮነር ነው፣ በጣም ሀብታም ነው። እንግዲህ ህይወት ምን ይላል መሰለሽ መክብብ ላይ ሰለሞን እድልና አጋጣሚ ያገናኛቸዋል ይላል። እድልና አጋጣሚ ያገናኛቸዋል ይላል። ይሄኛው በሄደበት መንገድ በጣም ሀብታም ሆኗል። ጓደኛው ደግሞ አብሮ አደጉ ደግሞ ምንም የለውም። ይገናኛሉ፣ ምሳ አብረው ይበላሉ። ይሄ ጋብዛል። ስቀው ተጫውተው ምናምን ቻው ይለዋል። ግን እንደው ካለው ብዙ ሚሊዮን ብሮች አንዱን አንስቶ ኑሮህን እስቲ ለውጥበት መነሻ የሆነህ ብሎ ቢሰጠው ምን ችግር አለው? ምንም ችግር የለው አይደል? በጣም ግን አናረግም እንደዚህ።